100 ጊዜም ሰምተው ሊሆን ይችላል። ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም አለ። ይህን የሚለው አየው፣ ማንም እንዳይመካ ከስራ አይደለም። ይቀጥልና ወደፊት እንደገና በቁጥር 18 ላይ ደግሞ ኤፌሶን 2:8 ላይ ነው ያነበብኩልህ። በቁጥር 18 ላይ በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለንና። አየህ፣ በማን ስራ? በኢየሱስ ክርስቶስ የመስቀል ላይ ስራ። ክርስቶስ መስቀል ላይ የተሰቀለው እኛን በእምነት ወይም በጸጋው ለማዳን እንጂ በስራ እንድንድን አይደለም። ምክንያቱስ አዳም ከወደቀበት ጊዜ ጀምሮ ሰው የተባለ ሁሉ ኃጢአትም ይሰራል፣ ስራ ደግሞ ይሰራል። መንፈሳዊ ስራ የሚባለውን ደግሞ ምን ይላል? ይሰራል። እና አብርሃም በጣም መልካም የሆነ የተመሰከረላቸው ስራ ነበራቸው። እነ ኖህ፣ ሄኖክ፣ ሌሎችም ሁሉ በእምነትም የተወሰኑ። ሎጥ እንግዳ ተቀባይ የነበረ፣ ከዚህ የተነሳ ደግሞ መላእክትን እንኳ በእንግድነት የተቀበለ ሰው። ሌሎች ሁሉ ብዙ መጥቀስ እንችላለን። ነገር ግን የዘለዓለም ሕይወት የሚባለው ግን አልነበራቸውም። የዘለዓለም ሕይወት እነሱ ራሳቸው በሚሰሩ ስራ ሊገኝ የማይችል ስለሆነ፣ ስለዚህ ቃል ሥጋ ይሆን ዘንድ ግድ ሆነ። ለምን? በሰዎች ድካም፣ ሰዎች በራሳቸው ድካም በራሳቸው ስራ ወደ እግዚአብሔር መቅረብ ስለማይችሉ አንዴ ወድቀዋል። ከዚያ ውድቀት ስራ ይጠበቅባቸው ነበረ ወይ? ምንም ቢሰሩም ምንም። ለዚህ ነው ዳዊት ምን አለ? በመዝሙር 48 ላይ መኑ ዘያድህና ለነፍሱ እምዕደ ሲኦል፣ ነፍሱን ከሲኦል እጅ የሚታደጋት ማን ነው? ማንም። ሰዎች ከሲኦል መዳን አልቻሉም። ከኃጢአት መዳን ሊፈወሱ አልቻሉም። ምክንያቱስ ክርስቶስ መምጣት አለበትና። ስለዚህ መድኃኒታችን ኢየሱስ ክርስቶስ ያ ቃል በስጋ ተገልጦ በምድር ላይ ሲመላለስ በሚያስተምርበት ጊዜም የአብ ፈቃድ ያ ስለነበረ በልጁ የሚያምን የዘላለም ሕይወት አለው። በሌላ ስፍራ በልጁ የሚያምን አይፈረድበትም። በእርሱ የሚያምን አይፈረድበትም። ለምንድን ነው የማይፈረድበት? ለምን አይፈረድበትም ስንል የማይፈረድበት አንዱ ችግሩ፣ ያንተ ችግርም ተረድቻለሁ በደንብ። የብዙ ሰዎች ችግር ይኸው ነው። ለምን? ዕለት ዕለት ይጸጸታሉ ሰዎች። ልክ አይደለሁም ይላሉ። ቢሰክሩ ልክ አይደለሁም፣ መስከር አልነበረብኝም ይላሉ። ቢጠጡ እንደው መጠጡንም ራሱ እንዲሁ የሚኮንኑ ሰዎች አሉ። ግን ማምለጥ አይችሉም። ምክንያቱስ ጸጋ ያስፈልጋል። ኃጢአተኝነትንና ቲቶ ምዕራፍ 2 ቁጥር 11 ላይ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና፣ ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ አየህ፣ ራሳችንን በመግዛትና በጽድቅ እንድንኖር የሚያደርገን ጸጋው ነው። ጸጋው ነው። ይሄ ጸጋ በሙላት ከተሰጠ፣ በዚህ ጸጋ ከዳንክ፣ ኃጢአት ብትሰራ የምታደርገው ምንድን ነው? በዕለቱ ልትሞት ትችላለህ። ግን ክርስቲያን የሆነ በእግዚአብሔር ጸጋ ምን ያለ የዳነ መንገዱ ላይ የቆመ ማን ነው? መንገዱ ኢየሱስ። መንገዱ እውነተኛ መንገድ ነው። መንገዱ የሚያደርሰው ወደ አብ ነው። ወዲያ ወዲህ የሚል መንታ መንገድ የለውም። መንገዱ አንድ ብቻ ነው። መንገዱ ንጹሕ ነው፣ አስተማማኝ ነው። መንገደኞች ሊወድቁ ይችላሉ፣ ሊነሱም ይችላሉ።
መንገደኞቹ ጋር ችግር ሊኖር ይችላል። መውደቅ መነሳት ይኖራል። መንገዱ ግን አስተማማኝ ስለሆነ በመንገዱ የቆሙ ሰዎች፣ በመንገዱ ያሉ ሰዎች የማዳን የራሱ ድርሻ የማን የእርሱ ንስሐ የመግባት እድሉ እዛው ነው ያለ። ከመንገዱ እስካልወጣ ድረስ ከመንገዱ ከወጣስ ወጥቷል። ሌሎች ነው የሚማጸነው። ሌላ ከመንገዱ ውጭ ሌላ መንገድ ላይ ከቆመ ምንም ተስፋ የለው። ቅድም ዳንዬ ያነበበልህ ልጆች ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለን፣ ብታደርጉ ግን እንዳታደርጉ ብሎ አስጠነቀቀ። ምናልባት ብታደርጉስ ነገሩ ከአቅማችሁ ሆኖ በላይ ሆኖ ብትወድቁስ ብትወድቁ ደግሞ አንዴ ወድቅ ያለው ከዚህ በኋላ እኔ ዋጋ የለኝም ብላችሁ በዚያው አትቀጥሉ። ምክንያቱስ ጠበቃው አለ። ማነው እርሱ? ኢየሱስ ክርስቶስ አለ። አይ ዛሬ ወድቅ ያለው ምንም ዋጋ የለኝም ብለህ እንዳትቆም፣ እዚያው ኃጢአት ላይ ጸንተህ እንዳትኖር ማን አለ? ጠበቃው አለ። ንስሐ ማለትም ደግሞ እንደዚህ ነው። ንስሐ ማለት አሁን ወደቅ አይደል? በየትኛውም ኃጢአት ይሁን አሁን ወደቅ፣ ትጸጸታለህ። ልክ አይደለሁም፣ አምላኬን አሳዘንኩት፣ ልክ አይደለሁም ብለህ ይህንን ስትል በአምላክ በእግዚአብሔር ፊት ራስህን ስታዋርድ፣ ራስህን ስትኮንን፣ ስራህን ስትኮንነው ንስሐ ማለት ይሄ ነው። ንስሐ ተጸጸተ፣ ንስሐ ተመለሰ። ከዚህ በኋላ እግዚአብሔር እኮ ይህንን አላደርግም ብለህ ትቀጥላለህ ማለት አላደርግም ብለህ በጽድቅ ጎዳና በእውነተኛው መንገድ መጓዝ ትጀምራለህ። ግን እውነተኛ ንስሐ ባልሆነ መንገድ፣ እውነተኛ መንገድ ላይ ባልቆምክበት ሰዓት ላይ ግን ሌላ የንስሐ መንገድ ዝም ብሎ 1 ዓመት የሆነ 7 ዓመት 2 ዓመት አይደለም። ንስሐ ቅጽበታዊ ነው። ይሄ ነው ሰዎች ያልገባቸው። ይሄ ነው ንስሐ ቅጽበታዊ ነው። እዚሁ ነው። ይቅር በለኝ አልከው፣ ይቅር ብሎሃል። ስትጸልይም እግዚአብሔር ሆይ የሰራሁት ኃጢአት ዓይኖችህ አይተዋል፣ የተናገርኩትንም ክፉ ቃል ጆሮዎች ሰምተዋል፣ በዚህ ሁሉ አሳዝኝሃለሁና እግዚአብሔር አምላኬ ሆይ ይቅር በለኝ። ከዛ ይቅር ስላልከኝ አመሰግንሃለሁ። የሆነ ሌላ ድምፅ መስማት አይጠበቅብህም። ይቅር በለኝ አልከው፣ ይቅር ብሎሃል። ጌታ ሆይ ይቅር በለኝ ስትል ይቅር ብሎሃል። ከዚህ በኋላ ማድረግ ያለብህ ምንድን ነው? እግዚአብሔር አምላኬ ሆይ ይቅር ስላልከኝ፣ በልጅ በኢየሱስ ክርስቶስ ደም ስላጠብከኝ አመሰግንሃል። አለቀ። አመሰግንሃል። አየህ፣ እኔ እናንተ ብንጣላ ወይ አንተ ከጓደኛ ጋር ብትጣላ እና ሰው ቢያስታርቅህ ባገኘኸው ቁጥር ይቅር በለኝ አትለውም። አንዴ ታርቀሃል። አንዴ ይቅር በለኝ አልከው፣ ይቅር ብሎሃል። ዝም ብለህ በተገናኘው ቁጥር ባገኘው ቁጥር እንዲያው ባለፈው አስቀይሜ ያለው ይቅር በለኝ አትለው። በእግዚአብሔር ፊት የምንሰራው ኃጢአትም እንዲህ ነው። ባለፈው ዓመት እንዲህ ሰርቼ ነበር አይባልም። ደግሜ ኃጢአታቸውን አለ ዕብራውያን መልእክት ላይ ደግሜ አላስበውም አለ እግዚአብሔር። አየህ፣ ኃጢአትህን ይቅር በለኝ እግዚአብሔር ኮይ አልከው አይደል? ደግሞ እግዚአብሔር አያስበውም። ወደፊት ትቀጥላለህ፣ ደግሞ ልትወድቅ ትችላለህ። አሁንም ደግሞ ያለው የመንጻት መንገዱ አንድ ነው። እርሱ ማን? የኢየሱስ ክርስቶስ ደም ምን በማድረግ ይቅር በለኝ ብለህ በንስሐ በመቅረብ። ልክ በንስሐ ስትቀርብ፣ ለምሳሌ ዘፋኝ ከነበርክ ዘፋኝ ከሆንክ ንስሐ ስትገባ እግዚአብሔር ኮይ የሰራሁትን ኃጢአት ሁሉ ይቅር በለኝ፣ በድያለሁ፣ ልጅህ አድርገኝ። ከዚህ በኋላ ልጅህ ስላደረግከኝ፣ አባት ስለሆንከኝ፣ በልጅህ ደም ደግሞ ስላጠብከኝ፣ ኃጢአቴን ሁሉ ስላጠብከኝ፣ ደግሞም በዘለዓለማዊ የህይወት መዝገብ ስለመዘገብከኝ፣ ስሜን ስለጻፍከው አመሰግናለሁ። አለቀ። ልጅ ሆናል። ከዚህ በኋላ ናይት ክለብ አትሄድም። ከዚህ በኋላ ጭፈራ፣ ዘፋኝ ከነበር አትዘፍንም። ከዚህ በኋላ ምንድን ነው የምትሆነው? ዘማሪ ነው የምትሆነው። ለምን? ጸጋው ነዋ።
አየህ፣ በኃጢአት ጸንተህ እንዳትኖር የሚረዳ ጸጋ ነው። ጸጋው በእምነት አየህ በዙፋኑ ፊት እንድትቀርብ ያደርግሃል። ጸጋ ይሄ ነው። በዚህ ጸጋ ካመንክ አየህ በውጭ ቆመ አይገባህም። በውጭ ቆመ በጣም ከባድ ነው። ክርክር ነው። መንገዱ ላይ ከቆምክ ግን መንፈስ ቅዱስ አለ። መንፈስ ቅዱስ አለ። የሰዎችን ልብ የሚገዛ ወደ እውነት የሚመራ የእውነት መንፈስ ወደ እውነት ይመራሃል። ስለዚህ ዘፋኞች ምን ይሆናሉ? ዘማሪዎች ይሆናሉ። እዚያው እየዘፈኑ ዛሬም ይቅር በለኝ የሚሉ ከሆነ እምነታቸው የሞተ ነው። ስራቸውም እንደምታውቀው ክፉ ነው። እምነታቸው የሞተ ነው። አየህ፣ የሞተ ነው። ጠጅ ቤት ገብቶ ጠጁን እየጨለጠ ከዚያ ሰክሮ ወይኔ ቢል ማታ ችግሩ ያለው ምኑ ጋ ነው? በሚያድን ጸጋ አይደለም ያመነው። በጸጋ አይደለም የተጎበኘው። በራሱ ምናልባትም ሲወርድ ሲዋረድ በመጣው ብለው መጽሐፍ ቅዱስን አንብበው በኢየሱስ ክርስቶስ አየህ ወእለሰ ተወክፍዎ ወሀቦሙ ስልጣነ ውሉደ እግዚአብሔር ከመ ይኩኑ ለእለ አምኑ በስሙ ለተቀበሉት ሁሉ ግን አለ በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ምን አይነት ስልጣን? በኃጢአት ላይ፣ በበሽታ ላይ፣ በደዌ ላይ፣ በአጋንንት ላይ፣ በአስማት ላይ፣ በሟርት ላይ፣ በሁሉም ነገር ስልጣንን ምን አላቸው? ሰጣቸው። ስሙ ብሩክ ይሁን። ስለዚህ እኔ ወንድም ንስሐ ስትገባ ተመልሰ ነገ የሰራው ኃጢአት እንኳ ዛሬ አታስታውሰው። ካስታወስከው አንተው ራስህ ነህ። ከአንተው ከልብህ ነው ያልጠፋው። ከእግዚአብሔር ልብ ግን ጠፋ፣ ገለተው እግዚአብሔር። ኃጢአታችንን አየህ ምስራቅ ከምዕራብ እንደሚርቅ ይላል። ኃጢአታችንን እንዲሁ አራቀ። ስለዚህ ኃጢአትን አታስበውም። የዛሬ ዓመት እንዲህ አድርጌ ነበር አይባልም። ክርስቲያን ለሆነ ሰው በዚህ አጋጣሚ ክርስቲያን የሆናችሁም ሁሉ እንዲህ ነው። ማንም ቢሆን ኃጢአትን የሰራ ሰው በሚጸልይበት ጊዜ እንደገና ወቃሽ መንፈስ የለውም። አጽናኝ መንፈስ ቅዱስ ነው የሚያጽናናችሁ። እሱን እያሰባችሁ ትናንት የወደቃችሁበትን እያሰባችሁ በእግዚአብሔር ፊት ዕለት ዕለት አትቁሙ። ይቅር ስላልከኝ አመሰግንሃለሁ። አያችሁ፣ ንስሐውን ስንጨርስ ምንድን ነው የምልህ? ይቅር ስላልከኝ አመሰግንሃለሁ። እኔ እንደዚህ ባለ መንገድ ንስሐ ገባሁ። በጣም